ማህሌተ ጽጌ የሚመታቸው ስንቶታና ብርታለ ለጾና ከቁርባን ይቀበል ለጻሉና ይቀበል ያለ ካህኑ የሚታጠብበት እነዚህ ቆዳ ሻንጣ በዘመናቸው ልብሳቸውን ዘውዳቸውን የሚያስቀምጡበት የነበረ ቆዳ ሻንጣ ታምረ ማርያም ቃጭሎች አሉ። እዛ ጸና የገድለ ሰማዕታት ታምረ መርቆሬዎስ የቀሚስ ካህናት በካባ ውስጥ የሚለብሱት የነበረ ካባው ያለ ደግሞ ስንክሳር ያው ስንክሳር ማለት ካላንደር የየቀኑ የሚናገረው ካላንደር ማለት ነው። አዎ ከመስከረም እስከ መጋቢት ከመጋቢት እስከ ጳጉሜ ያሉ ቅዱሳኖችን ታሪካቸው ነው። እዚህ ሃይማኖት አበው አለ። እዚህ መስኮት ናሙና የድሮ ቤተክርስቲያን መስኮት ነው። ወደ ኋላ እዚህ ሚዛን አለ። ማርትሬዛ ጣይብር የሚለውን ይመዝንበት የነበረው በዘመኑ የኛው 40 ወንጌል ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እዚህ ያለቃ የነበሩ አባት ናቸው። ከታች ያለው ደግሞ የኛው ሲኖዶስ አጠቃላይ ኢትዮጵያ ቤተክርስቲያናት መተዳደሪያ ደንብ ህጉ ማለት ነው። የተጻፈው በ17ኛው ግዕዝ ነው። የኛው ቅዳሴ ነው። መስወርቅ የቅዱስ ሥጋው መያዣ ከነሐስ የተሰሩ መስቀሎች። የኛው ደግሞ ድጓና ጾመ ድጓ ያሬድ የደረሰው የዜማ መጽሐፍ። ይሄኛው ምንድን ነው የተጻፈው? በግዕዝ ነው ግን ምልክት አለው። እዚህ ለግዕዝ አራራ የዜማ ኖታ ምልክቶቹ ማለት ነው። ምልክቶቹ አሉ። እንግዲህ ያው ነጮቹ ዜማኛን ያመጣኔ ይላል። ግን በ5ኛው ክፍለ ዘመን ቅዱስ ያሬድ ነው የደረሰው። ራሱ ቅዱስ ያሬድ በእጁ ጻፈው ጣና ጨርቆስ አለ እና የሙዚቃ ኖታኛን ያስተማር ነው እያሉ አይደል? ግን ያው ይህን አይታችሁታል ቀረብ ብላችሁ። እዚህ ያሉት ኖታዎች አሉ፣ ምልክቶች ናቸው እነዚህ ነጠብጣቦቹ ማለት ነው። ኦኬ ከላይ እንዲህ ነገር እነዚህ በሙሉ የሚገርም ነው። እሱ የጻፈው ሚዛን ያው ቀለም እየነካ አይደለም። ይሄማ ንግስቱ ያጻፉት በ1787 ራሱ የጻፈው ጣና ጨርቆስ አለ በእጁ። ይሄ ግን በንግስት ምድዋብ ተጽፎ ጣና ጨርቆስ ምናልባት ሄዳችሁ ታውቁ ከሆነ ጣና ጨርቆስ ደሴቶቹ ናቸው። ደሴት ባህር ዳር ያ ሄደናል። ባህር ዳር የትኛው ዘጌ ላይ ያለው ነው? ዘጌን ሄዳችሁ ጣና ጨርቆስ አምስቱንም ሄደናል። ጣና ጨርቆስ አልሄዳችሁ ማለት ነው። ብዙ ነው ያለው ገዳማት። አምስቱን ወሰዱ ሚልና ጣና ጨርቆስ አልሄዳችሁ። ዘጌ ጥሩ ነው ወደ መሀል ብቻ አምስት ናርጋ ስላሴ ክብራን ገብርኤል ዳጋ እስጢፋኖስ ሄዳቸዋል። አጽም ያለበት ቦታ ወንድ ብቻ ሴት ማይገባበት ገዳም እዛ ነው ሄዳቸው። የኛው ግንዘት 1682 እንግዲህ ሰው ከሞተ በኋላ 7 ጊዜ ከቤት ተነስቶ ወደ ቤተክርስቲያን ጸሎተ ፍታት ሲፈታ በዚህ ነው ለሙታን የሚፈታ ግንዘት። ዕፀ መስቀሎች አሉ። ታምረ ኢየሱስ የሰም ማጠጫ ጧፍ መብራት ሲሰራ ሰሙ በዚህ ይቀልጣል። የኛው ግብረ ሕማማት ሰሞነ ሕማማት ላይ የሚደገመው በስግደት። እነዚህ ደግሞ 12 ሐዋርያት። የወርቅና ብር ነው። የነጭ ብር ነው። የኛው ወርቅ ነው። ቅብ ነው ወይስ ቅብ ነው? አይ ወርቅ ነው። ነው እዩት ነክታችሁ ከላይ የተቀባ አይደለም። ያቀልጡና እንደ ክር እንደ ሐር ተጠቅመውበት ሐዋርያት ናቸው እነዚህ 12 ሐዋርያት። ቅብ ማለት ያው በላይ እንትን ያለ ሲሆን ይሄ ግን እያቀለጡ እንደ ክር እንደ ሐር ተጠቅመው። ምናልባት ይሄን ስታዩ ይሄኛው ይሄን ለማቆየት ተሰፍቶ ነው በ90 ዓመተ ምህረት የዩኔስኮ መዝግቦታል። እቺ የላይ ናት ይታያል። ይሄ ከላይ ነው። ይሄ ግን የሐር ነው። በጣም ሐዋርያት ናቸው ይታያቸዋል። 6 12 ሐዋርያት በዚህ 6 እንትኑ ግን ቅጥነቱና አቀልጣውት እኮ ነው ያቺን ሽቦን ራሱ ማረጊያ ሽቦ እንትን አድርገው እያቀለጡ በቃ ምን አልኩ። ወደዚያ ያዟቸው። እነዚህ ደግሞ የከበሮ ነጋሪት ናቸው። በዘመናቸው የሚጠቀሙበት የነበረ የከበሮ ነጋሪቱ ቆዳዎቹ ተቀይሯል። እንጨቱ ግን እንዳለው ኦሪጂናል ነው። ያኛው ያው ኖርማል ከበሮ ነው ለአገልግሎት። ይሄ ደግሞ ነጋሪት አዋጅ ክተት ሰራዊት መታ ነጋሪት አዋጅ የሚነገርበት የነበረ። ይሄ ከተመታ ስብሰባ ለዘመቻ እንደ ከቤተ መንግስት ውጡ እንደማለት ነው። ያኛው ቁስቋም ማርያም ሲነግስ የድንኳን መጣያ የዝግባ ወይራ ግማርዳ ደንበቃ የሚባል የድሮ እንጨት ነው።
ይሄ ነው እንግዲህ የሚስጥር ማስቀመጫው። አያችሁት? ከውጭ ጠላት ቢመጣ ግንቡ ስለማይቀጠል ብዙዎቹ እዚህ ነው የተራረፉት። ይህ ብቻ ነው በር ያለው። በዚህ ይወጣሉ። ከላይ ከውጭ ብራል ግንብ ነው። ይህም ያህል ቤት አለ የቆሙበት ያህል ማለት ነው። ወደ ላይ እነዚህ አትሮንስ ናቸው። ንግስት ምትዋብ ውዳሴ ማርያም ዳዊት የተማሩ ናቸው። ጸሎት ሲያደርሱ የጸሎት ማድረሻ አትሮንሳቸው። ይሄኛው ደግሞ የእንጨት አገልግል ስፌት ይመስላል፣ ሸክላ ይመስላል፣ ግን የተሰራው ከእንጨት ነው። ለቤተ ክርስቲያን አሁን አስራት በኩራት ገንዘብ ይከፈላል በአመት ማለት ነው። በዛን ጊዜ ደግሞ ገበሬው ከሚያመርተው አስራት በኩራት ስለዚህ ግብር ይሰጣል እና መቆነኛ ነው። ስፌትም ይመስላል፣ ሸክላ ይመስላል፣ ቅርጹ እንጨት ነው ተቀርጸው ማለት ነው። አሁን ይሄ ማለት ስንት አመቱ ነው? ወደ 300 ምናምን። ይሄኛው ደግሞ አልጋቸው የንግስት ምትዋብ ያው እንግዲህ ምንድነው የሚባል ወጠር ነው ምንድነው? ዳብል ቤት ተደራራቢ ከላይና ከታች ጠፍር አልጋ ነው የሚባለው። ያው አለ በገጠር አሁንም ቢሆን በዚህ ነው የሚጠቀሙ እና ጠፍር አይቆይም ከበሬ ቆዳ ግን ያው በዛን ጊዜም ስለነበረ ነው እንጂ ግን ቆዳውም አልተቀየረም። ይሄ ተቀየረ። ይሄ ጠፍሩ ታድሶ እንጨቶች ብቻ ነው ኦሪጂናል። እንግዲህ አሁን የዚህ ይኸው የወደሮች በጣም የሚገርመው የእንጨቶቹ እንትን እያቃጠለው ብዙዎቹ አንድ አይነት ነው። የእንጨቶቹ ቅርጽና ወጥ እንጨት ነው። የአልጋዎቹ ፍሬም አንድ አይነት ነው። እዛም የአልጋ ሸንኮር ይባላል። እና ለምን ዳብል ሆነ? በጾም ጊዜ ባልና ሚስት አሁን 2 መኝታ ቤት አለ ጾም ሲሆን፣ በዛን ጊዜ ደግሞ ዳብል ቤድ ነው የሚጠቀሙ ላይ እናታች። አሁን ዩኒቨርሲቲ ዳብል ቤድ አለ፣ ግን ከዚህ ዛሬ 300 ዓመት ዳብል ቤድ ተሰርቷል። አጼ በካፋና ንግስት ምትዋብ በጾም ሰዓት ተለያይተው የሚተኙበት። ከዛ በኋላ ባለቤታቸው አጼ በካፋ ከሞቱ በኋላ ልጃቸው ኢያሱ የ12 ዓመት ልጅ እያለ ሴት አትነግስም ሲባል የ12 ዓመት ልጅ ኢያሱ ነግሶ 25 ዓመት ጎንደርን አስተዳድረዋል። እና ኢያሱ እና ንግስት ምትዋብ እናት ከላይ ልጅ ከታች ነው 12 ዓመት እዚህ ያሉ 25 ዓመት ሲኖሩ የተኙበት ነው። መኝታ ቤታቸው ምናልባት እዛ ላይ ልጆች ጋር ነበር። እዛ ነው። ይሄ መጀመሪያ ቤተ መቅደስ ነበር። ከዛ ወጥቶ ነው እዚህ ገባ። ቤተ መቅደስ ነበረ። እዛ ቤተክርስቲያናቸውን ሲሰሩ ቀቤት አደረጉት። እነዚህ ቀንዶቹ ጌጣጌጥ ይህ ሲሰራ ያው አሁን ብዙ ጊዜ አፈ ታሪክ ነው ይባላል፣ ግን ኖራ አለ። ከኖራው ጋር ግን እንደ ሲሚንቶ ማጣበቂያ ስንዴ ዱቄት፣ የዶሮ እንቁላል፣ ኑግ፣ ዘይት፣ ጥሬ ጨው፣ ሙጫ 6 አይነት እንጨት ይወቀጥና ከ1 እስከ 2 ዓመት መሬት ተቆፍሮ ይቀበራል። ሲወቃ እንደ ሲሚንቶ ማጣበቂያ ተጠቀሙበት። ያ ማትሮንስ ነው። እነዚህ ቀንዶቹ ጌጣጌጥ። ይሄ ደግሞ ሰማዕቱ ቅዱስ መርቆሬዎስ ሮማዊ ነው። ጸበልም አሁን ይወጣል። እንደነ ጊዮርጊስ ተጋድሎ ያደረገ ሰማዕት። በንግስት ምትዋብ ጊዜ ወረርሽኝ በሽታ ነበር ይባላል እና በራእይ ታይቷቸው ቅዱስ መርቆሬዎስን ያስሉና ስዕሉን የሚያስገቡ ታቦትን ያስገቡ እና ራእዩ ይገለጽለታል ሲባሉ ታቦቱን ስዕሉት ከገባ በኋላ ጠፋ ወረርሽኝ በሽታው። ይህ ስዕል ሲሳል ውዳሴ ማርያም ሲደግሙ የማትሮንሳቸው ጸሎት ሲያደርሱ እንባ ያነቡ ነበር። እንባቸውን አጠራቀሙና የቀለም መመጥበጫ ያደረጉት። መርቆሬዎስ ከተሳለ በኋላ ታቦቱ ከገባ በኋላ የአካባቢ ወረርሽኝ ጠፋ ይባላል። አሁንም ብዙ ሰው እየተፈወሰ እዚህ ጸበሉ አለ። ሐምሌ 25 ነው የተመረቀ። ስለዚህ በዛ ጊዜ የተሳለ ነው ማለት ነው። ይሄ በዛ ጨርቅ እኮ ነው። ይሄ አሁን ዘመናዊ አይደለም። ይሄ አሁን ማለት ነው። ይሄ ቅጠላ ቅጠል እጽዋት፣ አደይ አበባ፣ ጎመን ከሚበሉ እጽዋቶች ጀምሮ ከቅጠል ነው። ይሄው ይሄም እመቤታችን። አሁን ይሄ ፍሬሙ አንዲት እህት መጣ ስዕሉ ከሚንገላታ በቱሪዝም አስፈቅዳ ነው እንደዚህ ፍሬም የሆነ እንጂ ደብረ ብርሃን ስላሴ ጎብኝታችኋል? እዚህ ጎንደር ገና እኛ ነገ ነው የምንሄደው። ወስዳችኋል? እሺ ችግር የለም ነገ ሄደው እና እቺ ስሬዲ የምትባለው ስዕል በ3 አቅጣጫ የምትገኘው እመቤታችን ስዕል ሌላ ቦታ ጣና ውስጥ ነበር። ጣና ጨርቆስ ላሊበላ ከሄዳችሁ እስኪ እዩዋት። አሁን እንደዚህ ፊት ለፊት እኛን እያየች ነው፣ ግን እስኪ ቦታ ቀይሩ። በ3 አቅጣጫ ቦታ እየቀየራችሁ እዩዋት። ፊቷ ይጃለች በዛ ለዚህ ያየች ነው ያየች ነው። ለኛም ወደኛ ናት። አዎ እኛም ለኛም እዚህ ወደኛ። አሁን ቤተክርስቲያን ስትሄዱ ወደዚህ በ3 ማዕዘን አይታችኋል። በዚህ የምታገኙ ጣና ስትሄዱ፣ ላሊበላ ስትሄዱ፣ ገዳማት ላይ ካልሆነ አታገኙም። እንደዚህ
ጨርቅ መሆኑን ቀረብ ብላችሁ እዩት። ምናልባት ፍሬም ስለሆነ አሁን ግን በሁሉም አቅጣጫ ቦታ ብትቀይሩ ፊቷ ከእናንተ ጋር አብሮ ይሄዳል። ይሄም አሁን 300 ዓመቱ ማለት ነው። አዎ እነዚህ እኮ ዩኔስኮ መዝግቦ ያስቀመጣቸው ነው እንጂ እንደዚህ አዲስ ነገር እዚህ አይገባም። እሺ ይሄ ደግሞ አጽማቸው ነው። የምንትዋብ የኢያሱ ልጅ ኢዮአስ ዳጋ እስጢፋኖስ ምናልባት ሴት አይገባም። ገብተህ ከሆነ የአስሩም ንጉሶች አጽም እዛ ነው ያለ። የአጼ በካፋ አጽም እዛ ነው የሚገኝ። እዚህ ላይ መሀል ላይ ንግስት ምንትዋብ የንግስት ምንትዋብ ልጅ ልጃቸው ኢያሱ የኢያሱ ልጅ ኢዮአስ እናት ልጅ የልጅ ልጅ እናት ልጅ የልጅ ልጅ እናት የመጀመሪያ ነው መሀል ላይ ስዩት። አሁን ሴትና ወንድ ልጅ የራስ ገጻችን ፊታችን ይለያል። ስጋ ለብሰን ይለያል። ስጋ ባንለብስም እስኪ እዩት። ግንባር ከዛና እዚህ ይለያል አይደል? የግንባርና የአይን አቀማመጥ ፊታችን ያው ገና ከእንስሳትም ጀምሮ ሲወለዱ ወንድ ነው ሴት ነው ይባላል አይደል? ይሄ ደግሞ በውጫውን በቃ ስጋ በስባሽ ነው። ይሄ ግን ያው አጥንታችን አለ። የሴትና ወንድ ይለያል። እናት ልጅ የልጅ ልጅ ኢዮአስ ማለት የጎንደር እናት ነው። ንግስት ምንትዋብ የአጼ በካፋና የልጅ ኢያሱ እናት የልጃቸው ኢያሱ ይሄ ፊቱ ፈርሷል። ኢዮአስ የልጅ ልጅ ኢዮአስ ከሞተ በኋላ ምን ሆነ? ዘመነ መሳፍንት መጣ። ዘመነ መሳፍንት መጨረሻው በቃ የጎንደር መጨረሻ ንጉስ። ይሄ መቃብር ቦታቸው ቤተክርስቲያን ውስጥ ነው። 5ኛ ደረጃ አለው። ከቅኔ ማህሌቱ ቅኔ ማህሌት ቅድስት መቅደስ አለው። ከዛ ነው ቀብራቸው። 2001 ላይ እንግዲህ ንጹህ ያልሆነ ሰው ሲመጣ ቤተክርስቲያን ከሚቀደስበት ከሚገቡ ከሚወጡ ወደዚህ ውጣና እዚህ ይቀመጥ ተብሎ ወደዚህ ወደ ሙዚየም መጣ። 2001 ነው የመጣው። ይሄን ማን አስቀመጠው? አጼ ኃይለ ሥላሴ ሳጥን። ቤተክርስቲያኑ ታድሷል። ያያችሁት ሲያድሱ ቆፍረው አወጡና አጽሙን እንደዚህ አስቀምጠው እንደታወት 3 ጊዜ አዙረው በክብር አስቀመጡት እንጂ 5ኛ ደረጃ አለው መቃብር ቦታው ላይ ነው። እንግዲህ አፈርናና ወደ አፈር ትመለሳለህ። ይሄው እነሱ ወደ ሳጥን ተመለሰው መጨረሻችን ይሄ ነው። ይሁሉ አይ ደስ ይላል። ታሪካችንን ማስቀመጥ አሁን ብዙ ሰው ማለት ነው እዚህ